ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ፋሚሊዎች፣ በዛሬ ፕሮግራማችን ደግሞ ኮሙኒኬቲቭ እንግሊሽ ላንጉዌጅ ስኪል 2 ቻፕተር 3 የምንቀጥል ይሆናል። እንግዲህ በቻፕተር 3 በደንብ ፎከስ አድርገን የምንማማረው ወይም ብዙ ጥያቄዎች የሚወጡበት ብዙ ተማሪዎች የሚያወዛግበው ኮንሰፕት ሞዳል ቨርብስ የሚል ይሆናል ማለት ነው። እንግዲህ ስለ ሞዳልስ በቻፕተር 3 ኢን ዲቴል በደንብ የምንማማር ይሆናል ማለት ነው። Modal verbs are those helping verbs which express the mode or manners of action indicated by the main verbs. እንግዲህ በእንግሊዘኛ ቋንቋ አረፍተ ነገር ውስጥ ግሶች ወይም ድርጊትን ብቻ ሳይሆን ድርጊቱ የተፈጸመበትን ስሜት ወይም የሙድ የምንለውን መግለጽ ይቻላል ማለት ነው በእንግሊዘኛ ቋንቋ ሕግ። በአማርኛ ያንን ለመግለጽ በጣም ያስቸግራል ወይም አይቻልም። ግን በእንግሊዘኛ የአረፍተ ነገር ውስጥ ግሶች ድርጊትን ብቻ ሳይሆን ድርጊቱ የተፈጸመበት ያንን ሙዱን ወይም ሁኔታውን መግለጽ እንችላለን። ስለዚህ እነዚህ ግሶች ወይም ሞዳል ቨርብስ የምንላቸው እነዚህ ረዳት ግሶች ዋናው ግስ የሚያሳዩ ድርጊት አፈጻጸም ሁኔታ ማለትም ግዴታ ሊሆን ይችላል፣ ፍቃድ ሊሆን ይችላል፣ ችሎታ ሊሆን ይችላል። ያንን መሆኑን በመግለጽ የአረፍተ ነገሩን ጣዕም ይወስኑልናል ማለት ነው። ለምሳሌ እሄዳለሁ ስትሉ አይጎ ነዋ። እንደዚህ ከማለት ወይም ሊሄድ ይችላል ከማለት ይልቅ አይ ካንጎ ሲባል ትርጉም ለውጥ እንዳለ ሁሉ እነዚህ ግሶችም ንግግርን በደንብ ጣዕም እንዲኖር ያደርጋሉ ማለት ነው። ጀስት እንደ ማጣፈጫ የሆነ ምግብ ላይ ማጣፈጫ ሲገባ ተጨማሪ እንደ ቅመም አይነት ነገር ናቸው። ሞዳሎች በደንብ ንግግራችን ያጣፍጡልናል። they express moods such as ability, possibility, probability, permission and obligation etc. እነዚህ ግሶች እንግዲህ እንደ ሰዎች የተለያዩ ስሜቶችንና ሁኔታዎችን የመግለጽ አቅም አላቸው ማለት ነው። እነሱም እንግዲህ ችሎታን ወይም የአቢሊቲ የምንለውን እድልን ወይም ደግሞ ሊሆን የሚችል ነገርን ፖሲቢሊቲ እንዲሁም ደግሞ ግዴታን የኦብሊጌሽንን ይገልጻሉ ማለት ነው። እንግዲህ ይህ ማለት የምንናገረው ነገር ምን ያህል እርግጠኛ እንደሆነ ወይም አንድ ነገር ማድረግ እንዳለብን ወይም እንደሌለብን የምናውቅበት ወይም የምንገልጽበት መንገድ ነው ማለት ነው። ለምሳሌ አንድ ተማሪ መማር አለብኝ ሲልና ልማር እችላለሁ ሲል ልዩነት አለው። ይሄንን ልዩነት አጉልተን የምናሳየው ሞዳል ቨርቦችን በመጠቀም ነው ማለት ነው። እንግዲህ ዋናው ፈንክሽናቸው የሞዳል ቨርብ እንደዚህ ነው ማለት ነው። ይሄኛው ሌላው the most commonly used modal verbs are shall, should, will, would, can, could, may, might, must, ought to, used to, need to። እንግዲህ በዚህ በእንግሊዘኛ ቋንቋ ውስጥ በብዛት የምንጠቀምባቸውና የዕለት ተዕለት ንግግራችን የጀርባ አጥንት የሆኑት ሞዳል ቨርቦች እነዚህ ከዚህ በላይ ተዘርዝረው ናቸው ማለት ነው። እያንዳንዳቸው እንግዲህ የራሳቸው የሆነ ልዩ ጥቅምና ትርጉም አላቸው። ወደፊት እንግዲህ እያንዳንዱን እናያለን። እናም ደግሞ በተጨማሪ መቼና እንዴት እንደምንጠቀምባቸው ማወቅ በጣም ወሳኝ ጉዳይ ነው። ወደፊት እናያቸዋለን ማለት ነው። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። ፎርም አፈርማቲቭ ስቴትመንት ሰብጀክት ፕላስ ሞዳል ፕላስ ቨርብ። አሁን ጀነራል ፎርማቸውን የሞዳል ቨርብ ጀነራል ፎርሙን ነው የምናየው እንጂ እያንዳንዳቸውን ስፔሲፊካሊ ደግሞ ወደፊት እናያለን። ግን ወደ ሞዳል ቨርብ ጀስት አሁን ፈተና ምናምን ሲወጣም ጀነራል መጀመሪያ የሁሉንም አጠቃላይ ስትራክቸር ፎርሙን ማወቅ ስላለባችሁ ነው። ይሄን እንትን እንግዲህ አፈርማቲቭ ምንድነው አልኳችሁ? ሰብጀክት ፕላስ ሞዳል ፕላስ ቨርብ። you should see the doctor about the cough። አያችሁ እንግዲህ በእንግሊዘኛ አውንታዊ አረፍተ ነገር ስንመሰረት የሞዳል ቨርብ አጠቃቀም በጣም ከፍተኛ ወይም ቀላል የሚባል አይደለም ማለት ነው። እንግዲህ ከባለቤት ሰብጀክት ቀጥሎ ምን ይመጣል? ሞዳል ቨርብ ይገባል ማለት ነው። እንግዲህ በመቀጠል ዋናው ግስ ወይም ሜን ቨርቡ ይመጣልና ማለት ነው። እዚህ ልብ ማለት ያለብን ነገር ምንድነው? ወሳኙ ህግ እዚህ ላይ አሁን ሞዳል ቨርብ ከተጠቀምን በኋላ የሚመጣው ዋናው ግስ ምንጊዜም መሰረታዊ ቅጽ ወይም ቤዝ ፎርም ላይ መሆኑን መዘንጋት የለብንም ማለት ነው። ምንም አይነት ቅጥያ አይጨመርበትም ማለት ነው። ይህ ቅጽ እንግዲህ ማንኛውም ባለቤት ሊሆን ይችላል። ለምሳሌ አይ፣ ዩ፣ ሂ፣ ሺ፣ ዘይ ቢሆንም አይቀየርም ማለት ቅርጹን አይቀየርልንም። ለምሳሌ ይሄ እዚህ ጋር ኤግዛምፕል ምንድነው የሚለው? you should see a doctor about the cough። ያለፍተ ነገር እንግዲህ ለጓደኛ ወይም ለቤተሰብ የምንሰጠው ምክር ያሳያል። ሳል ስላለበት ሐኪም ማየት እንዳለበት ነው። በቃ
ያ ማለት ምንድነው? መታከም አለበት። ሹድ የሚለው ግስ በመጠቀም እንገልጻለን። እዚህ ላይ ሹድ ምክርን ሲያመለክት ዋናው ግስ ሲ ደግሞ ያለምንም ቅጥያ ገብቷል ማለት ነው። ቅድም ያልኳችሁን ህግ በትክክል ተግብሮልናል ማለት ነው። አሁን ላይ እንግዲህ በባህላችን ለታመመ መድኃኒት ለተጨነቀ ምክር እንዲሉ እዚህ ጋር ለታመመ ሰው ምንድነው ምክር እየሰጠን ነው ማለት ነው። ይሄ አፈርማቲቭ ስቴትመንት ነው። ኔጌቲቭ ሲሆን ደግሞ ሰብጀክት ፕላስ ሞዳል ፕላስ ናት ይገባና ቨርቡ ይመጣል ማለት ነው። ለምሳሌ they cannot speak Chinese very well። በኔጌቲቭ ደግሞ አፍራሽ ኔጌቲቭ ስቴትመንት ወይም አፍራሽ አረፍተ ነገር ለመመስረት ወይም አንድ ነገር መደረግ እንደሌለበት ለመግለጽ በሞዳል ቨርብ እና በዋናው ግስ መካከል ይቺ ኖት የምትለውን ቃል ማስገባት ብቻ በቂ ነው ማለት ኔጌቲቭ ነው። ከዛ ወደ ያለፍታ ነገር ለምሳሌ ምንድነው? they cannot speak Chinese very well። ያለፍታ ነገር እነሱ ቻይንኛ ቋንቋ የመናገር ክህሎት እንደሌላቸው ወይም አቅማቸው ደካማ መሆኑ ካንት የሚለው cannot የሚለው በመጠቀም ገልጸነዋል ማለት ነው። cannot እዚህ ላይ እንግዲህ የአቅም ማነስ ወይም lack of ability የሚያሳይ ነው ማለት ነው። ቻይንኛ የመናገር አቅም ability እንደሌላቸው ይገልጽና ማለት ነው እዚህ ጋር። ሌላው ደግሞ yes or no question ሲሆን ደግሞ ምንድነው ፎርሙ ወይም ስትራክቸሩ ሞዳል ፕላስ ሰብጀክት ፕላስ ቨርብ ይመጣል ማለት ነው። በቃ ሌላ ነገር ምንም የለም። ጥያቄዎችን ለመጠየቅ ስንፈልግ በአረፍተ ነገሩ መጀመሪያ ላይ የነበረው ባለቤት ወይም ሰብጀክት እና ሞዳል ቨርብ ቦታ በመቀየር ብቻ የአረፍተ ነገሩን ወደ ጥያቄ መቀየር እንችላለን ማለት ነው። ይህም ኢንቨርዥን የሚባለውን ህግ መከተል ቦታ በመቀየር ብቻ በኢንቨርዥን ሩል መሰረት መስራት እንችላለን። ሁልጊዜ ጥያቄው የሚጀምረው በሞዳል ቨርብ ነው ማለት ነው። ምን ሲሆን yes or no question ሲሆን ያኔ ጥያቄ መልሱ አዎ ወይም አይደለም yes or no የሚል አጭር ምላሽ የሚፈልግ ነው ማለት ነው። ሌላው ደግሞ ሾርት አንሰርስ በደንብ ያዙ ይባይዘው ሞዳል ቨርብ yes or no question ላይ ከፊት ነው የሚመጣው። በቃ እሷን በደንብ ያዙ። ሌላው ደግሞ ሾርት አንሰርስ yes or no ፕላስ ፕሮናውን ፕላስ ሞዳል ኦር ፕላስ ናት ሊሆን ይችላል ማለት ነው። እንደዚህ ሾርት አንሰር የሆኑ ወይም እነኚህ ለተጠየቀው yes or no question ምላሽ ስንሰጥ ሙሉ አረፍተ ነገሩን መድገም ሳያስፈልግ ባለቤቱና የጥያቄው ሞዳል ቨርብ ብቻ በመጠቀም አጭርና ግልጽ መልስ መስጠት ማለት ነው። ይሄን ነው። ለምሳሌ እዚህ ጋር ምን አለ? እዚህ ጋር ለምሳሌ ምን ይላል? could you swim when you were 5? yes I could or no I couldn't እንላለን። የምሳሌ ስለ ቀድሞ ጊዜ ችሎታ የሚጠይቅ ሲሆን የልጅነት ጊዜያችን በማስታወስ የሚደረግ ጥያቄና መልስ ሂደት ነው ማለት። ጠያቂው ኩድ ብሎ ስለጀመረ መላሹን በዛው ኩድ ወይም ኩድንት ብሎ መመለስ የቋንቋውን ህግ መጠበቅ አለበት ማለት ነው። በኩድ ከተጠየቀ መልሱም ሪስፖንሱም በዛው በኩድ ይሆናል ማለት ኩድ ወይ ኩድንት ይሆናል። ከቻለ እችላለሁ ካልቻለ አልችልም የሚለውን yes I could or no I couldn't የሚለው ይሆናል ሪስፖንስ ማለት ነው ሾርት አንሰር ላይ። WH question ሲሆን ደግሞ ሌላው WH question ሲሆን ደግሞ WH ወርድ ፕላስ ሞዳል ፕላስ ሰብጀክት ፕላስ ቨርብ ይመጣል ማለት ነው። እንግዲህ መረጃን በስፋት ለመጠየቅ የሚረዱ የWH questions ለምሳሌ what where when ሲኖሩ መጀመሪያ የጥያቄ ቃሉን እናስቀድምና ከዚያ በመቀጠል ደግሞ የሞዳል ኩዌሽን መዋቅርን ወይም ሞዳል ፕላስ ሰብጀክት ፕላስ ቨርብን እንከተላለን ማለት ነው። ይህ ቅደም ተከተል እንግዲህ መቼም ቢሆን አይዛባም። ሁል ጊዜ ሞዳል ቨርብ ከባለቤቱ በፊት መምጣት አለበት ማለት ነው። ከባለቤቱ በፊት ካልመጣ ኩዌሽን አይሆንም ማለት ነው። ሞዳል ቨርብ መቅደም አለበት። WH ሊመጣ ከዛ ሞዳል ከዛ ሰብጀክት ከዛ በዚህ መልክ ነው WH ኩዌሽን ሲመጣ እንሰራው ማለት ነው። እዚህ ጋር ኤግዛምፕል ምን ይላል? when should the children eat their dinner? ይህ ጥያቄ ልጆች እራት መብላት ያለባቸው ትክክለኛው ሰዓት ለማወቅ የቀረበ ጥያቄ ሲሆን when የሚለውን ቃል ጊዜንና should ደግሞ ምክርን ወይም ተገቢነትን ለማመልከት እዚህ ምሳሌያችን ላይ ተጠቅመናል ማለት ነው። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሞዳልስ ቱ ኤክስፕረስ አቢሊቲ ነው። አሁን ደግሞ እስኪ የፖሲቢሊቲ አቢሊቲ ደግሞ እያንዳንዱን እስኪ
ጀነራል አድርገን ቢሆንም ደግሞ ከዛው ትንሽ ከፈልፈል አድርገን እንየው። ስለ ሞዳል ጀነራል ነገር ካየን አሁን ደግሞ አሁንም ጠቅለል አድርገን ቢሆን ደግሞ የአቢሊቲ የፖሲቢሊቲ እያልን ደግሞ እንለያቸው እስኪ። አሁን እንግዲህ በመጀመሪያ የምናየው አቢሊቲን ለመግለጽ የምንጠቀምባቸው ሞዳዎች ናቸው። እነሱም ካን፣ ኩድ ኤንድ ዋት ቢ ኤብል ቱ ናቸው ማለት ነው። when you use can to talk about what ability in present and future እንግዲህ ካን የሚለውን ቃል የምንጠቀመው በአሁን ሰዓት ያለን ዕውቀት ወይም ክህሎትን ወይም ደግሞ አቅምን ለመግለጽ ነው ማለት ነው። መቼ ያለን አልኳችሁ? በአሁን ሰዓት ያለን። እንዲሁም ለወደፊት በእርግጠኝነት የምናገረውን ነገር ወይም እርግጠኛ የሆንበትን ነገር በእርግጠኝነት ማድረግ የምንችለውን ነገር ለማሳየት ልንጠቀምበት እንችላለን ማለት ነው። ሶ ካንን ለዚህ ፐርፐስ ለምሳሌ ምን ይላል? ሳራ ካን ስፒክ እንግሊሽ በት ሺ ካንት ስፒክ ቻይኒዝ ይላል። የምሳሌ ሳራ እንግሊዝኛ ቋንቋ የመናገር ክህሎት እንዳላት ወይም አቢሊቲዋን እየገለጸ ነው። ነገር ግን ቻይንኛውን ደግሞ የመናገር ችሎታ እንደሌላት በማነጻጸር ቀርቦልና ማለት ሶ እዚህ ላይ ካንና ካንት የአሁን ጊዜ የእውቀት ደረጃን ለማመልከት ጥቅም ላይ ውሏል ማለት ነው። ሶ ለዛ ነው አቢሊቲ ኢን ፕሬዘንት ኤንድ ዋት ፊውቸር ያልነው ማለት ነው። when we use can to talk about what ability in the present or what in the future ያልነው ይሄንን ነው ማለት ነው። ሌላው ኤግዛምፕል ቢም እንደዛው ነው። ሲም ተመሳሳይ ናቸው። ሌላው ጥቅሙ ደግሞ ለምሳሌ when we use could to talk about ability in the past ለምሳሌ ability ለመግለጽ የምንጠቀማቸው can could እና be able to ነው አይደል? አሁን ደግሞ could እዚህ ጋር ደግሞ ስፔሲፊክ አድርገን የምንጠቀመው ለምንድን ነው? to talk about what ability in the past ነው ያለፈ ability ለመግለጽ ማለት ነው። ለምሳሌ ኩድ የካን ፓስት ወይም የፓስት ፎርም ኦፍ የካን ፓስት ፎርም ነው ማለት ነው ባጭሩ ኩድ። ሶ ድሮ ወይም ባለፈ ጊዜ የነበረንን ግን አሁን ሳይኖረን ወይም ሊኖረን የማይችል ነገርን ወይም ያለፈ ችሎታን ለመግለጽ ይጠቅመናል ማለት ነው። ማን ኩድ። ሶ ይህ ቃል የሚያተኩረው ባለፈው ጊዜ በነበረን አቅም ላይ ነው ማለት ነው። አያችሁ ለምሳሌ በልጅነታችን ማድረግ የምንችለው ነገር ስናወራ ወይም በልጅነታችን የማድረግ ያለን አቢሊቲ ስናወራ ኩድን እንጠቀማለን ማለት ነው። ስለዚህ ለፓስት ማን እንጠቀማለን ማለት ነው? ኩድን እንጠቀማለን። ፕሬዘንት እና ፊውቸር አቢሊቲን ለመግለጽ ደግሞ ማን እንጠቀማለን? ካን እንጠቀማለን። ለምሳሌ I could swim when I was 4 years old ይሄ ሰውዬ እንግዲህ ገና የ4 ዓመት ልጅ እያለ የመዋኘት ክህሎት እንደነበረው ይገልጻል ማለት ነው። ይህም እንግዲህ ኩድ ቀድሞ ወይም ይሄ ፓስት ችሎታን ለማመልከት እንደሚጠቅም ጥሩ ማሳያ ኤግዛምፕል ነው ማለት ነው። ኤግዛምፕል 2 I was tired last night but I couldn't sleep እዚህ ላይ ደግሞ couldn't ባለፈው ምሽት አንድን ነገር ለማድረግ አለመቻል ወይም ኢናቢሊቲን ይገልጻል። ሰውየው ድካም ቢሰማው መተኛት እንዳልቻለ ያሳያል። ሁኔታው ያለፈ ስለሆነ ካንት ሳይሆን ኩድንት ጥቅም ላይ ውሏል ማለት ነው። ሶ እንደዚህ ቴንሶችን በደንብ ፎከስ አድርጉ። ሁለቱን ለዩ። ፕሬዘንት እና ፊውቸር ላይ ካንን፣ ፓስት ከሆነ ደግሞ ኩድን እንጠቀማለን ማለት ነው። ሌላው ደግሞ የምናየው ደግሞ ምንድነው? be able to ነው። be able to has the same meaning as can and could but it is not used as often as can and could አያችሁ እንግዲህ be able to ከካን እና ከኩድ ጋር ተመሳሳይ ትርጉም አለው። ይህም ችሎታን ለመግለጽ ነው ማለት ነው የምንጠቀመው። ሶ ነገር ግን በዕለተ ንግግር ውስጥ እንደነሱ በብዛት አይዘወተርም። ማን be able to ሶ ብዙውን ጊዜ ይህ ቃል የሚመረጠው ካን መጠቀም በማንችልበት የሰዋሰው መዋቅር ውስጥ ነው ማለት ነው። ወይም ደግሞ ንግግራችን ይበልጥ ፎርማል ለማድረግ ስንፈልግ ነው። ለምሳሌ ይቻለኝ ነበር ብሎ እንደመናገር ያለው እንደዚህ አይነት ቅላጼ እንደዚህ ነው በቃ ትርጉም ይቻለኝ ነበር አይነት ነገር ነው ትርጉም። be able to ሲባል ይቻለኝ ነበር አይነት ስታፍ እንደዚህ አይነት ሴንስ ነው ያለው። እስኪ እንየው በኤግዛምፕል ስናየው are you able to drive አለ ፕሬዘንት ነው። ለምሳሌ ይሄ ጥያቄ can you drive ከሚለው ጋር አንድ አይነት ትርጉም ሲኖረው መኪና የመንዳት ብቃት አለ ወይ ብሎ ይጠይቃል። እንግዲህ ያጠቃቀም ልዩነቱ በቀጻይ ብቻ ማለት ነው እንጂ ትርጉሙ እንደዛ ነው። ሌላው ደግሞ I was able to swim when I was 4 years old ይሄ ደግሞ ፓስት ነው። አያችሁ ይህም ከላይ
ካየነው አይ ኩድ ስዊም ጋር ተመሳሳይ ሲሆን ያለፈ ችሎታን በወዝ ኤብል ቱ በኩል መግለጽ እንደሚቻል የሚያሳይ ነው ማለት ነው። እንግዲህ ትርጉሙ ምንም አይለውጠውም። አገላለጹ ግን ትንሽ ረዘም ያለ ይመስላል ማለት ነው። ሌላው ደግሞ when we talk about future ability that we do not have in the present we will be able to not can አሁን ላይ የሌለንን ነገር ወይም አሁን ላይ የሌለንን ነገር ግን ለወደፊት በመማር ወይም በልምድ የምናገኘው አዲስ ችሎታ ለመግለጽ ስንፈልግ የግድ will be able to የሚለውን መጠቀም አለብን እንጂ ካን መጠቀም አንችልም። ይሄ ግራማቲካሊ ኢንኮሬክት ነው ማለት ነው። ምክንያቱም ካን ያሁን አቅም ስለሚያሳይ ለወደፊት ለሚገኝ አዲስ ክህሎት አይሰራም ማለት ነው። ማንንም መጠቀመው will be able to ነው። ለምሳሌ አሁን ፈረንሳይኛ ካልቻልክ ወደፊት ተመለስ ስትችል I will be able to speak ነው የምትለው ማለት ነው። ያቸው ስለዚህ will be able to እንጠቀመው እንጂ ካንን አንጠቀምም ማለት ነው። ለምሳሌ እዚህ ጋር he will be able to work after his leg heals ኮሬክት ነው ምሳሌ ይህ ሰው አሁን እግሩ ስለታመመ መራመድ አይችልም፣ ነገር ግን ለወደፊት ሲድን የመራመድ አቅም ይኖረዋል። ስለዚህ ይህን የወደፊት ለውጥ ለማየት will be able to ትክክለኛው ምርጫ ነው ማለት ነው። ለምሳሌ እንደዚህ ብንል አይሆንም፣ ኢንኮሬክት ነው ማለት ነው። ምክንያቱም ካን መጠቀም አንችልም ተብለናል። ስለዚህ ሩሉን መጠበቅ አለብን ማለት ነው። ሌላው ደግሞ use be able to not can with some grammatical structure such as within another modal and in the perfect tense ያችሁ በእንግሊዝኛ ህግ መሰረት ሁለት ሞዳል ለምሳሌ ሜት ካን እና ዊል ካን ተከታትለው መምጣት አይችሉም። ስለዚህ ከሌላ ሞዳል ጋር ወይም በፐርፌክት ቴንስ ውስጥ ችሎታን ለመግለጽ የግድ be able to መጠቀም አለብን። ይህ ህግ ደግሞ የቋንቋ መዋቅራዊ ውበትና ትክክለኛውን ለመጠበቅ ወሳኝ ነው ማለት ነው። እንግዲህ ሁለት ንጉስ በአንድ ዙፋን አይቀመጥም እንደሚባለው ሁሉ ሁለት ሞዳልም በአንድ ላይ አይሄዱም ማለት ነው። ስለዚህ ማን መጠቀም ያለብን ማለት ነው። በዚህ ጊዜ be able to የሚለው ነው። ሁለት ሞዳል በአንድ መጠቀም አንችልም። ለምሳሌ we might be able to finish before the library closes ያች ኮሬክት ነው ይሄኛው። አሁን እዚህ ላይ ሜት የመሆን እድልን ሲያሳይ be able to ደግሞ ችሎታን ያሳያል። ሁለቱ ተጣምረው አንድ ላይ ትርጉም ይሰጣሉ። ቤተ መጻሕፍት ከመዘጋቱ በፊት የመጨረስ እድል ይኖራል የሚል ነው ማለት ነው። አያችሁ ሜት be able to ነው ያለው። ለምሳሌ ደግሞ ሌላ we have been able to pass more difficult tests አለ። እዚህ ጋር አሁን መጠቀም የምንችለው be able to ነው። ካን መጠቀም አንችልም። ስለዚህ with some grammatical structure such as with another modal ከሌሎች ሞዳል ጋር መጠቀም የምንችለው ማንን ነው? be able to ነው። እዚህ ጋር be able to may be able to ሌሎች ሞዳሎች ካሉ አብረን መጠቀም የምንችለው be able to እንጂ ካን መጠቀም አንችልም ነው የሚለን እዚህ ጋር እንደምታዩት። እዚህ ጋር ካንን መጠቀም አንችልም። ይሄኛው ትክክል ነው። ይሄኛው ደግሞ ካን ስለተጠቀመ ሜት ካን አይባልም። ግራማቲካሊ ኢንኮሬክት ነው ማለት ነው። ይሄን ነገር አቴንሽን በደንብ ለመስጠት ሞክሩ። ሌላው ደግሞ እዚህ ጋር we have been able to እዚህ ጋር able to ነው የተጠቀመው። ስለዚህ የኛም ይሆናል ኮሬክት ይሆናል ማለት ነው። እዚህ ጋር ደግሞ ካን ስለተጠቀመ ይሄኛው ስህተት ነው፣ ኢንኮሬክት ነው፣ አይሆንም ማለት ነው። ካን አንጠቀም፣ የምንጠቀመው ማለት ነው be able to እንጠቀማለን ማለት ነው። ሁለቱ ትክክል ናቸው፣ ሁለቱ ደግሞ ስህተት ናቸው ማለት ነው። ሌላው ደግሞ modals to express obligation and necessity የሚለውን ነው የምናየው። እንግዲህ ኦብሊጌሽን እና ኔሴሲቲን ለመግለጽ የምንጠቀምባቸው ሞዳልሶች ደግሞ must, have to and have got to የሚሉት ይሆናሉ ማለት ነው። In spoken English have to is more common than must። እንግዲህ ግዴታን አስፈላጊነትን ወይም የአንድን ነገር መደረግ እንዳለበት ለመግለጽ እነዚህን ከላይ የጠቀስኳቸውን ሶስት ቃላትን እንጠቀማለን። እነዚህ ሶስት ሞዳዎችን እንጠቀማለን ማለት ነው። ምንም እንኳን ትርጉማቸው ተመሳሳይ ቢመስልም እያንዳንዳቸው ግን የሚሰጡት የግዴታ መጠንና የአጠቃቀም ሁኔታ ወይም ኮንቴክስት ይለያያል ማለት ነው። እዚህ ላይ በህይወታችን ውስጥ ህግን፣ ደንብና ማህበራዊ ግዴታን ለመግለጽ
ቁልፍ ናቸው ማለት ነው። እንደዚህ ተረት ተረት የምንጠቀማቸው ነው። እንግዲህ በዕለት ተዕለት ንግግራችን ቋንቋ ውስጥ ሰዎች መስት ከማለት ይልቅ ሀብቱን መጠቀም ይመርጣሉ ማለት ነው። አያችሁ፣ ምክንያቱም ሀብቱ ይበልጥ ተፈጥሯዊና በሰው ዘንድ የተለመደ ነው። መስት አንዳንዴ በጣም ጠንካራ ወይም መደበኛ ፎርማል ሊመስል ይችላል። እዚህ ላይ ከጓደኛ ጋር ሲያወሩ ግን ሀብቱን መጠቀም ይመረጣል ማለት ነው። ለዛ ነው ሀብቱ ኢዝ ሞር ኮመን ዛን መስት የሚለን እዚህ ጋር ማለት ነው። ለምሳሌ እዚህ ጋር you have to take an English exam when you enroll at the university። ይህ ዩኒቨርሲቲውን ህግ ወይም መስፈርት ያመለክታል። ተማሪው ወደ ዩኒቨርሲቲ ሲገባ የእንግሊዝኛን ፈተና መውሰድ ግዴታው ነው ወይም ሪኳየርመንት መሆኑን በተለመደ የንግግር ዘይቤ ይገልጻል ማለት ነው። እንግዲህ ይህ ደግሞ ከውጭ የመጣ ግዴታ ነው ማለት ነው። ቀጥል you must take an English exam when you enroll at the university። አያችሁ እዚህ ጋር ይለናል you must take የሚለን አይደል? ይህ ተመሳሳይ መልእክት አለው። ነገር ግን አገላለጹ ይበልጥ ጠንካራና መደበኛ ነው። ብዙውን ጊዜ በጽሁፍ በተቀመጡ ደንቦች ላይ ይገኛል ማለት ነው። እንደዚህ አይነት ጽሁፍ እንደዚህ አድርግ፣ እንደዚህ ማድረግ አለባችሁ ግዴታ አይነት ነገር ነው። በቃ we must when we use must when we write forms signs and notes። እንግዲህ መስትን የምንጠቀመው ደግሞ በጽሁፍ የሚሰፍሩ ህጎች፣ ማስታወቂያዎች እና ምልክቶች ላይ መስትን መጠቀም የተለመደ ነው። ምክንያቱም መስት የማያሻማና ጠንካራ ትዕዛዝን ያስተላልፍናል ማለት ነው። ለምሳሌ በመንገድ ላይ you must stop የሚል ምልክት ብታዩ ይህ ህግ ትዕዛዝ ነው፣ የግድ ትቆማለህ፣ በቃ መሄድ አትችልም። እንደዛ ነው፣ በጣም ስትሮንግ ነው ማለት ነው። the last person to leave the office must lock the door። ይህ በቢሮ ውስጥ የተላለፈ ማስታወቂያ ሊሆን ይችላል። የመጨረሻው ሰው በሩን የመቆለፍ ግዴታ እንዳለበት ጥብቅ መመሪያ ይሰጣል ማለት ነው። እዚህ ላይ እንግዲህ መስት ኃላፊነትን ትልቅ ኃላፊነትን እየሰጠን ማለት ነው። ለዛ ሰውዬ ኃላፊነቱ ጎልቶ እንዲታይ በሩን የመዝጋት የመቆለፍ ግዴታ እንዳለበት ያሳያል ማለት ነው። when we use must when the necessity of to do something comes from the speaker። እንግዲህ መስትን የምንጠቀመው ተናጋሪው ራሱ የግዴታው ምንጭ ሲሆን ወይም እሱ ራሱ አንድ ነገር መደረግ አለበት ብሎ ሲያምን መስትን ይጠቀማል። ይህ ማለት ስልጣኑ ወይም ውሳኔው ያለው ባለው ወይም እዚህ በተናጋሪው በሱ እጅ ነው ማለት ነው። ለምሳሌ አንድ መምህር ለተማሪዎቹ ትዕዛዝ ሲሰጥ ይህን ይጠቀማል ማለት ነው። we use have to when necessity comes from outside of the speaker። በደንብ ልዩነታቸውን ያዳመጣችሁኝ። እንግዲህ ግዴታው ደግሞ ከተናጋሪ ውጭ በሆነ አካል ወይም በህግ በደንብ ወይም በሌላ ሰው ሲመጣ ደግሞ ሀፍቱን እንጠቀማለን። እዚህ ላይ ተናጋሪው እኔ ሳልሆን ህጉ ነው የሚያዘው እያለ ይናገራል። እኔ ሳልሆን ህጉ ነው። መስት ግን ከሆነ ከራሱ ከስፒከሩ ከተናጋሪው የሚመነጭ ግዴታ እንድትወጡ ነው። ይሄ ግን እኔ ሳልሆን ህጉ ነው የሚያዘው ከሆነ አካል ነው የሚመጣው። በህግ ሊሆን ይችላል፣ በደንብ ወይም በሌላ ሰው በኩል የመጣን ነገር ትራንስፈር ለማድረግ ነው የሚጠቅመን። ማን ሀፍቱ ማለት ነው። ቲቸር you must give me all your essays by tomorrow ይላል። መምህሩ ስልጣን ስላለው እኔ ትዕዛዙን ከሱ ስለመጣ መስት ተጠቅሟል ማለት ነው። ተማሪዎች ማክበር አለባቸው። student to a friend I have to write my essay by tomorrow the teacher says so አለ። ተማሪው ግን ግዴታውን የመወጣት ከመምህሩ ወይም ከውጭ አካል ስለሆነ ለጓደኛው ሲናገር I have to ይላል ማለት ነው። መጀመሪያ ማን የተናገረው? መምህሩ ነው ለተማሪ። ምን ብሎ ነው ተናገረው? you must give me all your essays by tomorrow። ሁሉንም ኢሴዎች ነገ ትሰጡኛላችሁ ያላል። ከዛ ደግሞ መጥቶ ለምሳሌ ይሄ መምህር ለሪፕ ቢሆን ያለው ተማሪው ደግሞ ለጓደኞቹ መጥቶ ሲናገር ምን አላቸው? I have to write my essay by tomorrow ምናምን the teacher says መምህሩ ብሏል። መምህሩ እንዲህ ብሏቸዋል ብሎ እየተናገራል። መጀመሪያኛው ሲናገር ዳይሬክትሊ ራሱ ሲናገር ከራሱ መንጭቶ መምህሩ ማንን ተጠቀመ? መስትን።
ግን ተማሪው ደግሞ መምህሩ ለተማሪው ነግሮት ያ የተነገረው ተማሪ ለመምህሮች ሲናገር ማን ተጠቀመ? ሀብቱ። ምክንያቱም የእሱ ሐሳብ አይደለም መምህሩ ነው እንደዚህ ለተናገር ያለው አይታችኋል። ስለዚህ ከራስ ላልመነጨ ነገር ሀብቱን እንጠቀማለን። በደንብ ሴንስ አድርጉት። ጥያቄ ስትሰሩ ሚድ ላይ በተለይ ይመጣሉ። በደንብ ሴንስ አድርጋችሁ ለመስራት ሞክሩ። ሚድም ሆነ ፋይናል እንደዚህ አይነት ጥያቄ ሲመጣ ቴንሱን በደንብ ሴንሱን ታሪፍ የተፈለገው መልእክት በደንብ እንትን በሉ። must usually shows urgent necessity። እንግዲህ must አንድ ነገር በአስቸኳይ መደረግ ሲኖርበት ወይም ጉዳዩ ወሳኝ ሲሆን መስትን በመጠቀም የነገሩን አስፈላጊነት እንገልጻለን ማለት ነው። ይህ ቃል በሌላ በኩል ደግሞ ጊዜ የማይታለፍ ወይም ግዴታን ያመለክታል ማለት ነው። በጣም አርጀንት የሆነ ምንም ጊዜ ሊሰጠው የማይገባ ቶሎ ልንሰራ የሚገባ ያንን ነገር ከተላለፍን ወይም ካረፈድን ከፍተኛ ተጽዕኖ እንደሚያደርስብን ለማስተላለፍ እንጠቀማለን ማለት ነው። we must get here to a doctor right away። ይህ የህይወት አድን ሁኔታን ያሳያል። በሽተኛዋ በአስቸኳይ ሐኪም ማግኘት አለባት ነው። እዚህ ላይ መስት የጉዳዩን አጣዳፊነት ወይም አርጀንሲ ያሳየናል ማለት ነው። ሌላ ኤግዛምፕል visitors must sign in at reception። ይህ ደንብ ነው። አያችሁ ጎብኚዎች ወደ ውስጥ ከመግባታቸው በፊት መመዝገብ አለባቸው። አያችሁ ደህንነትን ለመጠበቅ አስፈላጊ የሆነ ቅድመ ሁኔታ ነው ማለት ነው። አያችሁ እዚህ ጋር ማለት መስት ተጠቀም ማለት ነው። ሌላው ደግሞ have got to has same meaning as have to። እንግዲህ but we use it mostly in informal spoken English። have got to ልክ እንደ have to ግዴታን ይገልጻል። ነገር ግን አብዛኛውን ጊዜ የምንጠቀመው መደበኛ ባልሆነ ወይም በኢንፎርማል ወይም በወዳጅነት ንግግር ውስጥ ማለት ነው። ትርጉሙ ምንም አይለዋወጥ። ሶ የንግግሩን ወግ ወይም ቶን ግን ይለያየዋል ማለት ነው። we use have got to in affirmative statements። ይህንን ሐረግ እንግዲህ በብዛት በአዎንታዊ አረፍተ ነገሮች ማድረግ አለብኝ ሲባል ብቻ እንጠቀማለን። አጠቃቀሙ እንግዲህ ለየት ያለ ስለሆነ ቦታውን ጠብቆ መጠቀም ያስፈልጋል ማለት ነው። we don't often use have got to in negative statement or questions። እንግዲህ በጥያቄና በአፍራሽ አረፍተ ነገሮች ወይም በኔጌቲቭ ውስጥ have got to መጠቀም ብዙም የተለመደ አይደለም። በምትኩ do I have to ወይም don't have to መጠቀም ይመረጣል ማለት ነው። ቋንቋው ሲወሳሰብ ስለማይመች ቀላሉን መንገድ እንመርጣለን ማለት ነው። and also we don't use have got to in the past tense። እንግዲህ have got to ለፓስት ቴንስ ወይም ላለፈ ጊዜ አይሰራም። ስለዚህ I had got to ማለት ሰዋሰዋዊ ስህተት ነው ማለት ነው። እንግዲህ ባለፈው ጊዜ የነበረን ግዴታን ለመግለጽ had to ብቻ ነው የምንጠቀመው እንጂ have got to አንጠቀምም ማለት ነው። ኤግዛምፕል I have got to go now ይላል። አሁን መሄድ አለብኝ። ይህ እንግዲህ ትክክለኛ የንግግር እንግሊዘኛ ነው ማለት ነው። ኮሬክት። I had got to go early last night ለፓስታ እንጠቀም ብለናል። ይሄኛው ኢንኮሬክት ነው። ሌላ I had to go early last night ኮሬክት ነው። ለሃድ ነው የምንጠቀመው። had to እንጠቀማለን ለማን ለፓስታ ሲሆን ብለናል። ስለዚህ ትክክል ነው ማለት ነው። እሺ አንድ እዚህ ጋር አንድ እንትን ቀርታለች። ኦኬ እንግዲህ ይሄን ይመስል ነበረ። በቀጣይ እንግዲህ በፓርት 2 እስክንገናኝ መልካም ቆይታ። ይህ ቪዲዮ በጣም ጠቃሚ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር ማድረግ አትርሱ። በተጨማሪ ደግሞ ከወደዳችሁት ቪዲዮውን ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ መጻፍ አትርሱ። እስካሁን ስለነበረን ጥሩ ቆይታ እጅግ ከልብ አመሰገን። ሴሶ አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደኝ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቶን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።